مسكانة يبغى مسكانة يبغى مسكانة يبغى الله مصدق من ما يشتغلون نقدر أذا تقبش أجرس يا ربي أين بران ونشاط أو بران يا سبحان الله عزيز له بدون دشرك قربون بران هني نكون دس كيبلش ده فعلوا يكمل سعيو آمين سعيو يجاكم لي ده هالسبب الناس يوم سبسبوا اللي سدعتوا أملاك سامون مالك سامون أملاك استكفوا إنك كل ما يتابعون دورنا يا استك جاتونش የመጀመሪያው ቤት እንዴት ነው? እሱ አይነገርም። የአገር ከላይ ያን የመሰለ ሰፈር እንዲነፋሻው ሰፈር ውስጥ ራሱ ማጅራት መቼ ነው ይሄ ሰው መብራቱም እንደው ሸረሪ ድር ይመስል ነበር ያለው። ሰላም ደግ ቤት እንዴት አለ? ሰላም ነው። እንዴት አለ? ሰላም ነው። ደህና እንዴት አገኘህ? እኔ ዛሬ የተወለድኩ መሰለኝ። ይሄ ከእሳት ነው ያወጣችው። ከእሳት ጋር ነው እኛ ያደግነው፣ ከእሳት ጋር ነው ያደግነው እና ከእሳት ነው ሌሊት ያለ እንቅልፍ ነው የምንተኛው። ቀን የምንቀጣጠልበት ቀን አለ። ሌሊት 2 ጊዜ የምንቀጣጠልበት ጊዜ ነበር። በተለይ እዚህ አካባቢ ከእሳት አደጋዎች ይመጡና ጥሩ እሳት አደጋ አጥፊዎች አሉ። ወጣቶች ራቁታቸው ነው የሚወጡት። የተቃጠሉ ልጆች ነው ወቅቱ እና እሳት ዘሎ ነው የሚወጡት። ወጥቶ በባልዲ ውሃ እያቀረቡ ከታች ያለው እያቀረቡ ላይ እያፈሰሱ ብዙ ጊዜ ነው። ከ10 በላይ ነው የተቀጣጠለው ይሰፋል። ከ10 ጊዜ በላይ ነው የተቀጣጠለው። እኔ በእውነት አካባቢውን ሁሉ በተሟላ ሁኔታ ቀይረዋልና እስካሁን የተቀየረው ቀላል አይደለም። በርቱ እናንተ። ጤና ነው የሚመኙት እነሱ ጤና ብቻ። ጤናውን ብቻ ወጥቶ ሲወጡም ጤናውን አይጡ፣ ሲያድሩም ጤናውን አይጡ። ከእርሶ በታች ያሉትን እግዚአብሔር ከጤና ጋር ይጠብቃችሁ። እግዚአብሔር ይስጣችሁ። ይሄን ስለሰጣችሁ ደግሞ ጀግኖች ናቸው። ከተጠበቀው በላይ ይህን ማየት የራሱ ለልጅ ልጆች የሚሆን ነገር ነው። መንግስታችን ከንቲባችን አማካኝነት አዘጋጅቶ የሰጠ በከተማ አማካኝነት ወረዳ አስተዳደሮች አማካኝነት ተባርቶ ይህንን ነገር ከልብ ስደት ከመሰለችን ሳይሆን ሌሊትም እያየናችሁ ነው። ጠዋትም ማታም እያየናችሁ ነው እና ከልብ ነው የምንመሰግነው ነው ስም ሰላም ሊቀመጡ እንዴት አድርሽ? ሰላም ነው። እንዴት አድርሽ? እንዴት ነው አዲሱ ቤት? ጸጋው አይጓደል። እድሜ ይስጥሽ። ታላቁ ሺ ገዛ ሺ ነዳ ከቶልኝ ነው መድኃኒቱ። እድሜ ይስጥሽ። ዘርሽ ይባረክ። አገሪቱ አማን ትሁን። አሜን። አገሪቱ አማን ትሁን። ወተን ገብተን የምናገኝባት በአገር ነውና አገሩ አማን ነው። ቅዱስ ሚካኤል ይቁምልሽ። አጋዕዝተ ዓለም ሥላሴ ለአንቺ አይራቅሽ፣ ይከተልሽ፣ ከአንቺ ጋር ይሩጥ፣ ከአንቺ ጋር ይቁም፣ አይራቅሽ። እንኳን ደስ ያለው።
በአምላክ ልጆች አሉ? ልጆች ግማሽ ሞቶ አለቀ። አንድ ሴት ልጅ አሁን እዛ ታማለች። እዛ ትቻት መጥቻለሁ። እሷ አሁን እየመራችኝ የምትሄድ ባለቤት ባልና ሶስት ቀን 2 ቀን እንዴት አገኙት ታዲያ? የቀድሞውን ነው። በጣም በእውነት ተመስገን ደስታ በጣም ነው። ተመስገን እውነቴን ነው። ተመስገን መድኃኒዓለም እኔ ትልቁ አብሮ አይቻልም ጭራሽ። ሌላ ቦታም ዞር ያለው ሁሉም አይቼዋለሁ፣ ይሄንም አይቼዋለሁ። በቃ በጣም ግሩም ነው። ዋና ምሳሌ ነበር የሚሰራ ጡረታ ወጥቼ ነው። አሁን በጣም እኔ ብዙ አሁን ወደ ቤተ መንግስት ስንሄድ ሌላ ሀገር መሰለኝ ሌላ ሀገር ላይ ያለው መሰለኝ ሄጄ ነበረ ባለው ከዛንቺስ ሄጄ በቃ ይሄ ሌላ ሀገር ነው እንጂ ዞሬበታለሁ። ከተማ ልዩ ሆነ። በጣም አማረበት። እመርብሽ የሞተ ሰፈር እኮ በቃ ማነው ሀይጥ በላዩ ላይ ስተኝቶ ዘልበት ነበር። ውሸት በለብን ይቻላል። ተመስገን ውሸት ምንም ነጻ እንኳን ደስ ያላችሁ። በቀሪ እድሜያቸው ሀገራችሁን እየባረካቸው ወዳችሁን እየባረካቸው እየጸለይን ሰላም